አመከላይ ነው ያቺኛው አቋርጣት መለስ እቺኛው ተግባ ማለት ከላይ ካልሆነ የጀመረ አለኮ በእናንተ ቦታ የጀመረ ያቋርጥና እናንተ ትክክለኛ ሰው ትገባላችሁ። አሜን አሜን። ኦራባዲያስ ሮባዲያላባስ ሮባዲያላባስ የጀመረ ሰው በእናንተ ቦታ ሊኖር ይችላል። ጌታ ይመጣና ያቋርጥና አንቺ ግቢ ይላል። አሜን። አንተ ግባ ይላል። አሜን። አያሰራሩ ነገር ይገለበጣል። አሜን። ሃሌሉያ። ለእርሷ የሰራ ለእኔም ይሰራል በሉና አጠገባችሁ ላለው ጨብጦ ሃሌሉያ። ሃሌሉያ። ተጠጊስ ወደ እናትሽ ተጠጊ። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ እና እግዚአብሔር እጅግ አድርገን እናመሰግናለን። ከአንቺ ጋር የደስታ ተካፋይ ሆነናል። እግዚአብሔር ለዚህኛ አበርክቷል። ጌታ ይባረክ። ሃሌሉያ። አሁን ኢሳይያስ 53ን ታወጣላችሁ። እየተናገርኩት ያለው ኢሳይያስ 53 ላይ ያለው ዛሬ በኢሳይያስ 53 ላይ የምናገረው ከኃያላን ጋር ምርኮ ስለመካፈል ነው። በመስዋዕትነት የሚገኝ ምርኮ መካፈል እንለዋለን። ርዕሱ ይሄ ነው። እስቲ በደንብ የሰማኝ ሰው ይንገረኝ። ምርኮ መካፈል እንዳትረሱ አለ። ምርኮ ሳይሆን መካፈል የምትባስ አራተኛዋ ነጥብ ነው። እንዴት ናቸው? አዋዋላችሁ አዋዋላችሁ አሪፍ ነው። ሲተጠያ አዋዋል ሙሉ ነበረ። ምን አላችሁ? መጥፎም ቢሆን እግዚአብሔር ይመስገን ማለት አሪፍ ነው። ለምን በሁሉ ምን ተብሏል? አመስግኑ ተብሏል። ያለ ውጊያ መቼስ የዋለ የለም ማለት። በውጊያ ውስጥ ግን አሸናፊ ናችሁ ሁሉ ጊዜ። አሜን። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የእግዚአብሔርን ቃል ለመማር የትምህርት ቃል አንድ ሰው በእግዚአብሔር ቤት ውስጥ ለማድረግ ትልቁ ነገር ምንድነው ታውቃላችሁ? ትምህርት ወሳኝ ነው። እግዚአብሔርን ለማገልገል ህይወታችሁ እንዲያድግ የመጽሐፍ ቅዱስ ትምህርት በጣም ወሳኝ ነው። ብዙ ሰዎች በእግዚአብሔር ቤት የኖሩና ብዙ ጊዜ የእግዚአብሔር ቃል የላቸው። በቀደም ፓስተር እንዳለ የአገልጋዮች ሴሚናር ነበርና ብዙ ማቱሳላዎች አሉ አለች። እና ማቱሳላ ታውቁታላችሁ አይደል? መጽሐፍ ቅዱስ ውስጥ እድሜው ስንት ነበር? 900 ስንት? ብዙዎቻችሁ ትፈልጉታላችሁ እችን እድሜ አይደል? ማቱሳላ ብዙ እድሜ ነው። 900 ነው። 900 አይደለም። ያቺኛው አቋርጣት መለስ እቺኛው ተግባ ማለት ከላይ ካልሆነ የጀመረ አለኮ በእናንተ ቦታ የጀመረ ያቋርጥና እናንተ ትክክለኛ ሰው ትገባላችሁ። አሜን አሜን። ኦራባዲያስ ሮባዲያላባስ ሮባዲያላባስ የጀመረ ሰው በእናንተ ቦታ ሊኖር ይችላል። ጌታ ይመጣና ያቋርጥና አንቺ ግቢ ይላል። አሜን። አንተ ግባ ይላል። አያሰራሩ ነገር ይገለበጣል። ሃሌሉያ። ለእርሷ የሰራ ለእኔም ይሰራል በሉና አጠገባችሁ ላለው ጨብጦ ሃሌሉያ። ሃሌሉያ። ተጠጊስ ወደ እናትሽ ተጠጊ። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ እና እግዚአብሔር እጅግ አድርገን እናመሰግናለን። ከአንቺ ጋር የደስታ ተካፋይ ሆነናል። እግዚአብሔር ለዚህኛ አበርክቷል።
ጌታ ይባረክ። ሃሌሉያ። አሁን ኢሳይያስ 53ን ታወጣላችሁ። እየተናገርኩት ያለው ኢሳይያስ 53 ላይ ያለው ዛሬ በኢሳይያስ 53 ላይ የምናገረው ከኃያላን ጋር ምርኮ ስለመካፈል ነው። በመስዋዕትነት የሚገኝ ምርኮ መካፈል እንለዋለን። ርዕሱ ይሄ ነው። እስቲ በደንብ የሰማኝ ሰው ይንገረኝ። ምርኮ መካፈል እንዳትረሷ። ምርኮ ሳይሆን መካፈል የምትለዋስ አራተኛዋ ነጥብ በምንነት በመስዋዕትነት ሁላችንም ይህን ክፍል እናወጣለን። 53 ዛሬ አሪፍ ወይም ደግሞ አሪፍ አረብኛ ነው። ይዘው አራድኛ ሳይሆን ምን ቋንቋ ነው? አረብኛ ቋንቋ ነው። አሪፍ ሲባል ምን ይመስላል? የአራዳ ቋንቋ ይመስላል። ዛሬ ጥቂት ነገር እናገርና ጸልያለሁ። እግዚአብሔር ይባረክ። በበረከት ትወጣላችሁ። ይህ ዓመት በሉሲ ከኃያላን ጋር ምርኮውን መካፈልበት ነው። ምርኮ ለመካፈል ከኃያላን ጋር የሚጠይቀኝን መስዋዕትነት እንደ ኢየሱስ መስዋዕቱን እከፍላለሁ። የእግዚአብሔር ጸጋ በእኔ ላይ ይሆናል። የእግዚአብሔር ጸጋ በእኔ ላይ ይሆናል። አሜን። ከቁጥር 10 እንዲህ ይላል ኢሳይያስ 53 ቁጥር 1 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ይሄ ራሱ ትልቅ ርዕስ ነው። ማን ነው ያመነው? ለማን ተገልጧል? የማን ክንድ? የእግዚአብሔር ክንድ። ቁጥር 10 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ እንግዲህ ኢሳይያስ መጽሐፍ ይሄ ትንቢተ ኢሳይያስ 53 በስንት ይከፈላል ብያቸዋለሁ? ከዚህ በፊት በሁለት ይከፈላል ብያቸዋለሁ። ከቁጥር 1 እስከ 9 የሚያወራው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራው ነው የሚያወራው። እግዚአብሔር የተባረከ ይሁን። ስለ ምኑ ነው የሚያወራው? ስለ መከራው። ቁጥር 10 እስከ 12 ደግሞ ስለ ድሉ ነው የሚያወራው። በደንብ ስሙኝ። በህይወታችሁ ውስጥ ለቅሶ ማታ ቢሆን ጠዋት ደስታ ይሆናል። የመከራ ሰዓት እንዳለ ሁሉ የደስታ ሰዓት አለ። የሐዘን ሰዓት እንዳለ ሁሉ የሳቅ ደስታ አለ። አሜን። ሁል ጊዜ በችግር ውስጥ ሁሌ እኔ ብቻ ችግር የሚያገኘኝ ምንድን ነው አትበሉ። የችግሩ ሰዓት ያልፋል። የምኑ ሰዓት? የችግሩ ሰዓት ያልፋል። ግን ጽኑ። አይታችሁ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በደዌ ይደቀቅ ዘንድ እግዚአብሔር ፈቀደ ይላል። አንዳንዴ የምታልፍበትን መንገዶች እግዚአብሔር የፈቀደው ይሆናል። ለምን? ለመድቀቅ በሆነ በፋይናንስ በገንዘብ እጥረት እንድትደቅ ያደርጋል። እግዚአብሔር ኢኮኖሚካሊ እጥረት እንድትደቅ ያደርጋል። ሰው ያለው ንብረት አንተ እጅ እንዳይኖር እንድትደቅ እግዚአብሔር ይፈቅዳል። ገባ? ኋላ ግን ሃሌሉያ ከደቀክ በኋላ እንደገና በክብርና በምስጋና ትነጻለህ። እግዚአብሔር ይደቅ ዘንድ እግዚአብሔር ፈቀደ ነው። መድቀቅ ከባድ ነው አይደል? እግዚአብሔር ያንን መከራ ስታልፊ ያንን ህይወት ስታልፊ ጸጥ ይላል፣ ዝም ይላል። እግዚአብሔር ግን በኋላ ላይ ሃሌሉያ ከኃያላን ጋር ምርኮ እንድትካፈል ያደርጋል። መድቀቅህ መውደቅህ አይደለም፣ በትንሣኤ እንድትነሳ ያደርጋል።
በደንብ ስሙ ወዳጆች። ጸሎታችሁ በለቅሶ ብቻ ሳይሆን በምስጋና የታጀበ ይሁን። ነፍሴ ሆይ እግዚአብሔር ባርክ፣ አጥንቶቼም ሁሉ የተቀደሰ ስሙ። ነፍሴ ሆይ ምስጋናውን አትርሺ። ምስጋናውን ምን አታርጊ? አትርሺ። ማመስገን አለብህ። ብዙ ጊዜ ነፍሳችን እግዚአብሔርን ማመስገን በቻሌንጅ ውስጥ በተግዳሮት ስታልፍ ማመስገን ትረሳለች። ዳዊት ለነፍሱ ነው የሰበከው የመጀመሪያው ስብከት። ነፍሴ ሆይ አትርሺ ምስጋናውን። ሃሌሉያ አሜን። ስለዚህ እዚህ ቦታ ላይ ቁጥር 10 ምን ይላል? እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ሃሌሉያ ሃሌሉያ። እድሜው ይረዝማል። ሃሌሉያ። የእግዚአብሔር ፍቃድ በእጁ ይከናወናል። ሃሌሉያ። ከነፍሱ ድካም ብርሃን ያያል። ሃሌሉያ። ኦራማዲያስኪ ፓትራዲ ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ቢኮዝ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። አየህ፣ በመስዋዕትነት ከኃያላን ጋር ምርኮ ወደምትካፈልበት ወደ ኃያላን ሰፈር እግዚአብሔር ያስገባሃል። እንደ ደቀቅ አትቀርም። እንደ ደቀቅ ነፍስ እንደ ደከመች አትቀርም። ሃሌሉያ። እግዚአብሔር የተባረከ ይሁን። ዘሬን አያለው በሉ እስቲ አንድ ሰው። ከአመፀኞች ጋር ተቆጥሯልና። አንዳንድ ጊዜ በእንደዚህ አይነት ላይፍ ውስጥ አልፋለህ። ከአመፀኞች ጋር ትቆጠራለህ። አመፀኛ አይደለም ግን ቁጥር ውስጥ ትገባለህ። እግዚአብሔር ይመጣና ሃሌሉያ አሜን፣ ሃሌሉያ ከሞን አሜን። እግዚአብሔር ይመጣና ምን ይላል መሰላችሁ? ለአገልግሎቱ ሾሞ ታማኝ አድርጎ ይቆጥራቸዋል። ሰው እዚህ ጋር ከአመፀኛ ጋር ተቆጥረሃል፣ እዚህ ጋር ከታማኞች ጋር ይቆጥራል። ኖ እሷ አመፀኛ አይደለችም ይላል። እሱ አመፀኛ አይደለም ይልና የታማኝ ቁጥር ውስጥ ይከታሃል ማለት። ታማኝ አይደለም ውስጥ ያውቃል። እግዚአብሔር ግን አንድ ታማኝ፣ ሁለት ታማኝ፣ ሶስት ታማኝ እረ ጌታዬ እኔ ታማኝ ብያለሁ ይላል። አየህ፣ እግዚአብሔር ታማኝ አድርጎ ከቆጠረ ከቁጥሩ የሚያጎርልህ ማንም የለም። አምጣ ምስጋና ክብር ለእግዚአብሔር። እግዚአብሔር ከቆጠረ ማንኛውም ሰው ሊያጎልህ አይችልም። ወዳጆች፣ አንዳንድ ሰዎች አከበርኩት አቀለልኩት ሊል ይችላል። እናንተን የሚያከብር የሚያቀልል ማንም በዚህ ምድር የለም። እሺ፣ የሚያከብራችሁ እግዚአብሔር ብቻ። እግዚአብሔር ካከበራችሁ ሊያቀላችሁ የሚችል ማንኛውም በአናሳ ቃል በተለያየ ቃል ቢነግራችሁ እናንተ አትቀሉ። ማና ክብሯችኋልና ያትረሱ። አይምሯችሁ በዚህ ቃል ነው። ጸሎታችሁ በዚህ ቃል፣ ጾማችሁ በዚህ ቃል፣ ዝማሬያችሁ በዚህ ቃል፣ አገልግሎታችሁ በዚህ ቃል። ቅኝት ያስፈልገዋል። የእግዚአብሔር ቃል ከሰማ በኋላ ስትጸልይ ቅኝት ያስፈልገዋል። ቅኝት ያስፈልጋል። መቆጠር አለ። ምን አለ? እርሱ ግን የብዙዎችን ኃጢአት ተሸከመ። አንዳንድ ጊዜ አንዳንድ መስሪያ ቤት የሌሎችን ችግር ሁሉ አንተ ላይና አንቺ ላይ ከታለ። ሃሌሉያ ማለት ነው። አሜን። እኔም ወግ አየው እንደ ሰው ማለት አለብህ። አሜን፣ ሃሌሉያ። የእነንትናን ፕሮብሌም ሁሉ አንተ እንዳደረከው አንቺ እንዳደረክሽው እነሆ
ሲያደርጉ ሰዎች በእውነት ደስ ይበል። የዛን ጊዜ በነዛ እናንተ በአመፀኛ ቦታ ላይ ለቆጠሩሽ ሰዎች እናንተ ስትማልዱ ይሄ ትልቅ መስዋዕት ስለሆነ እግዚአብሔር ከኃያላኑ ጋር ምርኮ እንድትካፈሉ ያደርጋል። እንደ አመፀኛ የተቆጠረው ጌታ አገልጋይ ስለ አመፀኞች ማለደ ይላል። እንደምን ቆጥረውታል? እንደ አመፀኛ ቆጥረውታል። እሱ ግን ለማን ይማልዳል? ለአመፀኞች። አንተም በቆጠሩበት ቁጥር እነዛ ሰዎች ስለነሱ በምትማልድበት ጊዜ ይሄ መስዋዕትነት የሚጠይቅ ህይወት ነው። ለአመፀኛ ነህ ላሉ ሰዎች መማለድ፣ አስቸጋሪ ነው ላሉ ሰዎች መጸለይ መስዋዕትነት ይጠይቃል፣ እምነት ይጠይቃል፣ ድፍረት ይጠይቃል። ለአስቸጋሪ ሰዎች ማንባት፣ ማልቀስ ድፍረት ይጠይቃል። መማለድ ድፍረት ይጠይቃል። ይህንን ያደረገው መሪያችን ጌታ ኢየሱስ ነው። ከኔ ተማሩ ያለው በዚህ ነው። ክብር ለእግዚአብሔር ይሁን። እሱ ስለ አመፀኞች ማልዷልና ስለ አመፀኞች አንቺን ለኮነኑ አንተን ለኮነኑ ሰዎች አንተ ደግሞ ስትማልድ የጌታን ትምህርት ተምረሃል። ክብር ለእግዚአብሔር ይሁን። ሃሌሉያ። ማቴዎስ ያንን ነው የሚነግረን 11 ከኔ ተማሩ እኔ በልቤ ትሁት የዋህ ነኝ አለ ጌታ ኢየሱስ። ሰዎች አንቺን ከማን ጋር ቆጥረዋል? ሰዎች አንተን ከማን ጋር ቆጥረዋል? ለነዛ ለቆጠሩ ሰዎች መማለድ፣ ኃጢአታቸውን፣ በደላቸውን፣ ኩነኔያቸውን መሸከም። ይሄም ብቻ አይደለም። ወዳጆቼ ይመጣሉ። አሁን አይምሯችሁ ላይ እየመጡ ነው። እነዛ ሰዎች ማልዱላችሁ። ከኃያላን ጋር ምርኮ የምትካፈሉበት አቅም ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይመጣ ከ700 ዓመት በፊት እሱ ሳይወለድ ይሄ ትንቢት በነቢዩ በኢሳይያስ ተነገረ። በጊዜው በመጣ ጊዜ በአመፀኞችና በኃጢአተኞች እጅ ታልፎ ተሰጠ። በመስቀል ላይ ምንድን ነው ያለው? ሁሉም ሰው አንዳንዱ በጦር ሲወጋው፣ አንዳንዱ በጥፊ ሲመታው፣ አንዳንዱ ሲሰድበው ምንድን ነው ያለው? ማለደላቸው። አባት ሆይ ይህ የሚያደርጉትን ምን አያረጉም አለ። ሁላችሁ በአንድ ድምፅ መልሱ። አያውቁምና ብሎ ምን አለ? ይቅር በላቸው። ሮማ ዲያስኪያ ለወጉሽ ሰዎች ይቅርታ አድርጊ። በጥፊ ለመቱሽ ሰዎች ይቅርታ አድርጊ። እጃቸውን አንስተው በጥፊ ባይመቱ ወንድሜ በምላሳቸው በጥፊ ጩል ባረጉብሽ ነገር ማልቺ። ክብር ለእግዚአብሔር ይሁን። ያ ብቻ አይደለም፣ ለሰደቡሽ ሰዎች ማልቺ። አባቶች ስለነዚህ ሰዎች እጸልያለሁ የሚያደርጉትን አያውቁምና ይቅር በላቸው። ያን ጊዜ ከኃያላን ተርታ እግዚአብሔር ያቆመሃል። ያን ጊዜ ምርኮ መካፈል ትጀምራለህ። ያን ጊዜ ባዘንክበት ጊዜ፣ በተቆጨበት በተማረርክበት ጊዜ ከእጅ የወጣው ነገር ያን ጊዜ ወደ እጅ ተመልሶ ይገባል። በመስዋዕትነት ከኃያላን ጋር ምርኮ መካፈል። ክርስቲያኖች ናችሁ ስሙን። በእግዚአብሔር ቤት ስትኖሩ ሁሉም ነገር አየር በአየር ሜዳ በሜዳ ሆኖ አትኖሩም። ብዙ የሚያንገጫገጫችሁ፣ ብዙ የሚያደቃችሁ፣ በተለያየ ነገር የሚያደቃችሁ ነገር ሊኖር ይችላል። ልባችሁ የሚያሳምም ነገር ሊኖር ይችላል። እውነት እላችኋለሁ እነሆ ዕድሜያችሁ ይረዝም ዘንድ ዘራችሁን ታዩ ዘንድ እንደገና ከነፍሳችሁ ድካም ብርሃን እንደ ኢየሱስ ታዩ ዘንድ እነሆ የብዙዎችን ኃጢአት ክፋት ተሸክማችሁ ከሆነ እግዚአብሔር እናንተን የሚያሰልፋችሁ በደካሞች መስመር ሳይሆን፣ በደካሞች ሰልፍ ውስጥ ሳይሆን
እግዚአብሔር እናንተ የሚያሰልፋችሁ በኃያላን መስመር ነው። ኃያላን ጋር ደግሞ ምን አለ? ምርኮ አለ። ያንን ምርኮ የምትካፈሉበት ዓመት ነው። ሌላው ከኃያላን ጋር ምርኮ ለመካፈል ኃያል መሆን ነው የሚጠበቀው። ሁለተኛው ይሄ ከማን ጋር? ከኃያላን ጋር ምርኮ ካፈላለሁ ካልክ ኃያል መሆን ይጠበቅብሃል። የጌታን ቃል አንድ ስፍራ አነብላችኋለሁ። እንዲህ የሚል ቃል አለ። ሃሌሉያ። ትንቢተ ኢዮኤል ምዕራፍ 3 ላይ ኃያላንን አስነሱ ይላል። ምንን አስነሱ? ይህ መዝሙር ዘምረሽ ነበር እንዴ? አመንኩ ስትናገር አንተ እውነተኛ ነህ፣ አንተ እውነተኛ ነህ፣ አልጥልህም በፍጹም አልተውህም ብለህ አልተውህም ብለህ በሕይወቴ ዘመን ማንን አምናለሁ? ሲያምኑት የሚታመን እግዚአብሔር። ከአንጀታችሁ ዘምሩት። በሕይወቴ ዘመን ማንን አምናለሁ? ሲያምኑት የሚታመን እግዚአብሔር። የራባባባ የራባዲ ያላባስ የሚታመን ሰላባራካራባራባራካራዲ ያላቦስ ራባባባባባባባባባባባባ ከኔ ልልህ የሚታመን ይህን በአሕዛብ መካከል አውጁ። ቁጥር 9 ለሰልፍም ተዘጋጁ፣ ኃያላንን አስነሱ። እስቲ አንድ ሰው ኃያል ሆኜ እነሳለሁ ይበል። እንደገና በሉስ። ይኸውላችሁ በዚህ ዓመት ከኃያላን ጋር ምርኮ መካፈል የሚለው ኃያል ሆነን ወደ ኃያላን መስመር ጌታ ሲያስገባን ገብተን ከኃያላን ጋር ምርኮ ካልተካፈልን ምንድነው የምንሆነው መሰላችሁ? ጥቅስ ብቻ የዓመቱ ጥቅስ ብቻ ሆኖ በሕይወታችን ይቀራል ማለት ነው። ከጥቅስነት ባለፈ ሕይወትና መንፈሱ በሕይወታችንና በዓመቱ ላይ እንዲሰራ ካስፈለገ ከደካማነት መንፈስ ወጥተን በኃያላን ተርታ መግባት ይጠበቅብናል። ሃሌሉያ። ሻላባላባስ ሃሌሉያ። ምሳሌ ቅድም እህታችን የመሰከረችውን ላምጣላችሁ። አሁን እህታችን በኃያላን መስመር ነው ያለችው። በኢትዮጵያ ደረጃ ሳይሆን በአፍሪካ ደረጃ ነው። አያችሁ፣ አሁን ከካንትሪ ወጣችና ወደ ኮንቲኔንት ገባች። ከአገር ወጣችና ወደ አህጉር ገባች። አያችሁ፣ ወደ ኃያላን መስመር መጣች። ለዛ ተጋድሎ ያስፈልጋል። የመጀመሪያው ቁጥር እንዳትረሱ፣ በመስዋዕትነት የሚመጣ ነገር አለ። እግዚአብሔር የተባረከ። ክፉ ላደረጉባችሁ ክፉ አታደርጉ፣ ክፉ ላደረጉባችሁ መልካም አድርጉ። እናንተ ያን ጊዜ የኃያላን መስመር ላይ ነው የቆማችሁት። ሃሌሉያ ሃሌሉያ ሃሌሉያ። ምን አይነት ግሩም መንፈስ መሰላችሁ የመጣው! ዘራችሁን ታያላችሁ። በጣም ብዙዎቻችሁ አሁን ዘር ታያላችሁ። ሃሌሉያ። ብዙ ነፍሳትን ወደ እግዚአብሔር ቤት የምትማርኩ ትሆናላችሁ።
አየው። ከኋላችሁ ብዙ ሰራዊት አየው። በኢየሱስም ይሄንን ያየሁትን ተናገርኩባችሁ። ጀስት የምናገረው ነገር በጸሎት ህይወታችሁ ላይ አኑሩት። ሃሌሉያ። ኃያላንን አስነሱ። መሳፍንት ምዕራፍ 5 ላይ ዲቦራን ምን አለ መሰላችሁ? ምዕራፍ 5 ላይ ዲቦራ ፈራጅ ናት፣ ገዢ ናት። ምን ይላል መጽሐፉ? እናቶች እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ ይልና ኃያላን አለቁ ይላል። ያችሁ አናሳነት ፍጻሜ ወደ ምንድን ነው? ወደ እልቂት ነው። እሷ ከተነሳሽ ግን ሃሌሉያ የኃያላን ማነስ ወደ ብዛት ይመጣል። የኃያላን እልቂት ወደ ታላቅነት ይመጣል። የዲቦራ መነሳት በጣም አስፈላጊ ነው። እግዚአብሔር ስም የተባረከ አሜን። ለሳስ ሲሞላ ነገር ሱላይ ቆማ የትምህርት ቀን ስለሆነ ግን ጀስት ስራችሁ፣ ህይወታችሁ፣ ኑራችሁ በዚህ ጉዳይ ላይ ቃኙት። ዝም ብላችሁ ሰልፍ ስታዩ አትሰለፉ። አበሻ ይወዳል፣ ኢትዮጵያ ይወዳል። ሰልፍ ካየ ዝም ብሎ ይሰለፍና በኋላ ተራው ሲደርሰው ግን ሰልፉ ምን ነበር ይላል። ከመረኝ ነው። እኔ እዚህ ኮንዶሚኒየም አካባቢ ሰዎች ይሰለፉ ነበርና አንዱ እቺ ነገር ምን እንደሆነች አይታወቅም ብሎ ተሰለፈ። ከዛ የተፋቀቀ እያለ ሲመጣ ፊት ለፊት ያለውን ተራ ሊደርሰው ሲል ግን ሰልፉ የምንድን ነው ሲል ምዝገባ ነው። የምን በቆሎ ለማጨድ ወደ ጋምቤላ አካባቢ አጠገብ ያለው ሰው ዝም ብላ አትሰለፍ፣ አጣርተህ በሉት። ሃሌሉያ። ከኃያላን ቦታ ይኸውልህ ተሰልፈህ ጋምቤላ ነው ለበቆሎ መሸርቀቅ የምትሄድ። ቴኬር ተጠንቀቅ። ሰልፍ መጀመሪያ እወቅ የት እንደሆነ። እነማን ያሉበት ቦታ ነው? ሰልፍን ቦታ ነው። ምስኪንነት አይጉዳ። በኢየሱስም ይሄን መጋረጃ አነሳው። አሜን። አንዳንድ ሰው እነሱ ጋር እንዴት ተቀመጣለህ ምናምን ተቀመጣለህ፣ ወንበር ካለ ተቀመጣለህ። ከዛ በኋላ የሚመጣው እንግዳ እነሱን ሲጨብጥ አንተንም ይጨብጣል። ከዚህ በፊት እኮ ፈልገዋል ይሄን ሰውዬ ብጨብጠው እቺን ሴትዮ ብለህ ከዛ ይጨብጣል። እዛው ይይዘህ ሰውየው እንግዳው ይዘው ልብ ውስጥ ያለውን ነገር በዶሮ ሽክ ትላለህ። ወይ ወረቀት ከያዝክ ወረቀቱን ትሰጠዋለህ። እዚህ ስቴዲየም አላያችሁ? ፕሬዝዳንቷ የኢትዮጵያ ፕሬዝዳንት ስቴዲየም ስትመጣ አንዱ ወረቀት ጽፎ ምን ብሎ ቁጭ ብሎ እሷ የምትቀመጥበት አካባቢ ነው ሄዶ የተቀመጠው ቦታ አግኝቶ ከዛ በኋላ መጡ። ፕሬዝዳንቷ መጡ። እውነተኛ ታሪክ ነው። እዚህ ስቴዲየም የተደረገ ነው የምነግራችሁ። ከዛ ወረዱ። ንግግር አድርገው ሲመጡ ሲጨብጡ እሱንም ጨበጡት። ከዛ እጁ ላይ ያለው ወረቀት ሰጣቸው በዛው። ከዛ እንዲይዘው ቁጭ ብለው አነበቡና በኋላ ስወጣ እናገረኛለሁ። ሃሌሉያ። አየህ እንደዚህ ነው። እዛ ሚስማር ተራ ተቀምጠ እንዴት ይሆናል? ቦታ ቀይሬ ያለው በልሴ። ስለዚህ ቀይራ አሁን ካለህበት ቦታ ቀይር። የቀደሙ ቦታ ላይ እንዳትገኝ ቀይሬ ያለው በል። ትንቢት እየተናገርክ ሃሌሉያ አሜን። አንዳንዱ እየተሸጋሸገ ነው ያለው። ቦታ ቀይር። ተሸጋሸግ አላልኩም። ቦታ ቀይር። ትንቢቱ ይስራብህ። ቦታ ቀይር። ሃሌሉያ
አንዳንድ ሰው ይሸጋሸጋል፣ ቀይር ሰው ይሸጋሸጋል። ይሄ መንፈስ ቅዱስ እዚህ ቤት ስላለ ያያል። ስለዚህ ኃያላን መስመር ላይ ስትሆን የሚያገኝ የኃያላን በረከት ነው። የምትካፈለው ማን ያለበት በረከት ነው። ተመልከቱ ዘፍጥረት 49 ላይ እዩ። የመጀመሪያ ቀን የማታ አገልጋይ ያደረጉሽ አይደል? ጸባይሽን ሊያይ ብሎ ፓስተር ሰላም እንደ ኒቆዲሞስ የተጫወተብሽ። ኒቆዲሞስ በማታ ሲገለገል ቆየና በቀን ተገለጠ። ሃሌሉያ። አንዳንድ ቸርች እኔን እንደዛ ነው የሚያደርጉኝ። በማታ ቶሎ ይጋብዙኝና ነብዬ ቀኗን ብትይዝ ይሉኛል። ሃሌሉያ። ጸባይ እንዴት ነበር? አሪፍ ነበር እላቸዋለሁ። ጌታ ይባረክ። ሃሌሉያ። ይኸው በዚህ ዓመት መንጃ ፈቃድ አውጪ አለሽ። በቃ በመኪና እየመጣሽ ታገለግያለሽ። ብዙ ሰዎች አሜን ይላሉ፣ ግን እርምጃ ነው። እዚህ ቸርች እኔ ስናገር ወንበር ሁሉ ላተቀው ግን ቀስ የሚሰራቸው መንጃ ፈቃድ በስራ ቤት አይደለም፣ መኪና ሲያዩ ራሱ በርቀት ነው የሚሄድ። እንዴት ነው ትንቢቱ ይዘባል? አክሽን ስትወስድ ጴጥሮስ ምን አለ? አንተ ከወንግ በውሃ ላይ እንድመጣ እዘዘኝ አለ። ጀልባ ውስጥ ነው ያለው። ከዛ በኋላ የግድ አንድ እግሩ ከጀልባ ወጥቶ የት መርገጥ አለበት? ውሃ ውስጥ። ከዛ ሁለተኛው እግር መከተል አለበት። እንዴ ትንቢት መጥቶልህ እንቅስቃሴ ማድረግ አለብን በተነገረ አቅጣጫ። አንዳንዱ ሰው እግዚአብሔር ራሱ አብሲት እንዲጥልለት ራሱ አብሲት መጣል ብቻ ሳይሆን መጣሉን እንዲያስስለት ጎመን ዘር ምናምን እየበተነ እንዲያስስለት ፈልግ። ከዚያስ እንዲያሰፋለት ይፈልጋል እግዚአብሔር ራሱ መጥቶ። ከዚያስ ራሱ እግዚአብሔር ሰግስቆ እንዲያወጣለትና አየር ላይ እንጀራው እንዲሆንለት። ከዛ በኋላስ በደቆ አድርጎ ምን ነው መራቃችሁ ወጣችሁ ልትበሉ ልንበላ ነው አለኝ። እና እንደዚህ እንዲያጎርሰው በቃ ከሰማይ ስክሪንሻት አድርጓል መልእክት ከመጣ። ስለዚህ ያን ቃል ይዘህ መንቀሳቀስ። መንገድ ላይ ጉቶ ሊገኝ ይችላል እኮ አይደለም? ጉቶ ይኖራል፣ አሜኬላ ይኖራል፣ እንቅፋት ይኖራል፣ ተግዳሮት ይሆናል። እኔ የትንቢት ሰው ነኝ፣ ጌታ ተናግሮኛል ይሆናል እያል እየተጋጨ እያጋጨ ነገሩ ጋር ትደርሳለህ። እግዚአብሔር ከተናገራችሁ ቃል ከመጣላችሁ ጀስት አድርገው። ያ ጉዳይ ጾም ይጠይቅ ከሆነ ጾም ናና፣ እዚህ ክፍት ነው እኮ። ሮብ እኮ የጾም ቀን ነው፣ የመብላት ቀን አይደለም። ናና ጸልይ። ዛሬ ቸርች ነው የምውለው፣ ራሴን በእግዚአብሔር ፊት አስገዛለሁ። እየተኛ እየተበርከክ ቁጭ እያልክ እየተንቀሳቀስክ ጾም። ስልክህን ዝጋና መቼስ አንተ ጾማለሁ ጸልያለሁ ስትል የስልክ መሀት የሚጠራ ሰው የሚጋብዝ ሰው መሀት ይኖር። ቶሎ ብለህ ጦቱን እኮ አድርግ። ከዛ እዚህ ነው ጥያትና ለብቻ እዛ ጸልይ። እግዚአብሔር ወይ ተናግረኸኛል አድርገው ፈጽመው ስትል አስፈጻሚ መልአክ በጾም ቀን ይመጣል። ሃሌሉያ። ስለዚህ እግዚአብሔር
49 ላይ ዘፍጥረት 49 ላይ እነሆ ከኃያላን ዘንድ ያለው በረከት ከኃያላን ጋር የምትካፈለው በረከት ዝም ብሎ ድቅቅ ያለ በረከት አይደለም። እግዚአብሔር በ49ኛው ዘፍጥረት ላይ ሲናገር እንዲህ የሚል ቃል ታገኛላችሁ። ሃሌሉያ ሃሌሉያ እንዴት ግሩም ነው መሰላችሁ። እኔ ራሱ ሳላነበው በጣም ተመስጫለሁ። ከቁጥር 22 ዮሴፍ ትንሹ የፍሬ ዛፍ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። ነገር ግን ቀስቱ እንደ ጸና ቀረ። አሜን። የእጆቹ ክንድ በያዕቆብ አምላክ እጅ በረታ። በዚያ በጠባቂው በእስራኤል አምድ በአባትህ አምላክ እርሱም የሚረዳ ሁሉም በሚችል አምላክ እርሱም የሚባርክ በሰማይ በረከት ከላይ በሚገኝ በጥልቅ በረከት ከታች በሚሰራጨው በጡትና በማህፀን በረከት የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ። አሜን አሜን። ከመሆን እዚህ ላይ ሲያኔ እዚህ ላይ ያያችሁ የምታዩን ሰዎች እዚህ ላይ እዚች ላይ የኃያላን በረከት በሉሲ በላይ ላይ አለ፣ በላይ ላይ ይኖራል። እኔ አናት ላይ ራስ ምታት አይደለም የሚኖረው፣ በረከት ነው የሚኖረው። በረከት ራሴ ላይ አለ። በጻድቅ ራስ ላይ በረከት ይኖራል ተብሎ ተጽፏልና በራሴ ላይ በረከት ይኖራል። የኃያል በረከት፣ ኃያል የሆነ በረከት እኔ አናት ላይ አለ። በኢየሱስ ስም ጸናሁት። አሜን ሃሌሉያ ሃሌሉያ። የኃያላን በኃያላን መስመር ላይ ስትገባ የሚገጥምህ ኃያል የሆነ በረከት ነው እንጂ ደካማ የሆነ በረከት አይደለም። በደንብ ስማ። ይሄ ዓመት አብረኸኝ አውጀ ከሆነ በግልህ በቤትህ በዚህ ቤተክርስቲያን ከኃያላን ጋር ምርኮ መካፈል ይሆናል። አሜን። ማሳካላማስ አሜን። ራካላማዞት ከኃያላን ጋር በልስ ምርኮ ካፈላል። ይህ ዓመት ለኔ ከደካማ ጋር ሰው ከደቃቃ ጋር ሰው ከኃያላኑ ጋር ምርኮ መካፈልበት ዓመት ነው። ይሁንልህ። ዝም ብለህ እንደተራ ነገር አታስብ። እኔ በእኔና በቤቴ ላይ ሁሌ ነው የምናገረው። የዛሬ መልእክቴን በማለዳ በሚዲያ ላይ ለቅቄዋለሁ። ልክ ከእንቅልፌ ስነሳ ውስጤ እንደ ሰው ይናገራል። ምን የሚል መሰለህ? ዛሬ የምታየውን ግብፃውያን ለዘላለም አታያቸው ነው። ዋት አልኩና ዘልዬ ከአልጋ ላይ ተነሳሁ። ሮጥ ወደ መጽሐፍ ቅዱስ ወደ ሳሎን ሌሊት ላይ ከፈትኩ፣ አነበብኩ። ዛሬ የምታያቸው ግብፃውያን ለዘላለም አታያቸው። አየህ፣ ጠላትን በቁሙም በሙቱም ለመጨረሻ ጊዜ ዛሬ ታየዋለህ። ደግመህ አታየው። ደግመህ ምንድነው የምታየው መሰለህ? የእግዚአብሔርን ማዳን። የማንም ማዳን? የእግዚአብሔርን ማዳን። በቤቴ ላውጅ። ነገሮች ምድራዊ አይደሉም፣
ስጋዊ አይደሉም። ልንገራችሁ፣ በሩቅና በቅርብ ያላችሁ በዚህ በሚዲያ የምትከታተሉኝ ሰዎች መንፈሳዊ ናቸው። ፍርድ ቤት ጠሞብህ ከሆነ መንፈሳዊ ነው ነገሩ። ቀበሌ ጠሞብህ ከሆነ፣ መንግስት አቅጣጫ ጠሞብሽ ከሆነ ነገሩ መንፈሳዊ ነው። ምድራዊ ከሰው ጋር ድብድብ አትያዝ። ግባ፣ ቸክን። እኔ ኃያል ነኝ ብለህ ኃያላን ጋር እሰለፋለሁ ብለህ በመንፈሳዊ ዓለም ከኃያላን ተፋቁም። ከዛ ሰይፍን ከሰገባ አውጣ፣ ቃሉን ተናገር። የሚያስፈጽሙ ብርቱ መላእክቶች ይላካሉ። ከስጋ ጋር ብትይዘው ነገሮች ጠማውብሽ ከሆነ እየጠመመ የሚቸገር ከሆነ ግባ። ነገሩ ይሄ ነገር ለቀስ መንፈሳዊ ነው፣ ከዛ ይስተካከላል። ዝም ብለህ በሞኝነት የምታየው ነገር የለም፣ መንፈሳዊ ነው። አስቸጋሪ ሰዎች በቤታችሁ ካሉ መንፈሳዊ ዓለም ላይ ነው ነገሩ የምታረጉት። ክብር ለጌታ፣ አሜን። ክብር ለጌታ፣ አሜን። 2018 ብሎ ከዚህ ምሽት ጀምሮ በኃያላን ተርታ ተሰልፌአለሁ። ከኃያላን ጋር ምርኮ እካፈላለሁ። ውስጤ ጀግኗል። በሉስ ልፍስፍሳቱ እህቴ፣ ልፍስፍሳቱ ሴጣን ፊት አግሬሲቭ፣ ጠላት ፊት አግሬሲቭ፣ ቁጡ አግሬሲቭ ነገሮች እግዚአብሔር ይለውጣቸዋል። አሜን። እንደነበሩ አይቀጥሉም። አሜን። አንተ ከሰው ጋር ግብግብ ትይዛለህ እንዴ? ነገርን የያዘው እሱ አላት እሱ ነው ብለህ ግብግብ ትይዛለህ እንዴ? ነው አትያዝ። ኦኬ አውቄያለሁ በል። ኦኬ አውቄያለሁ። ቤት ግባ፣ ማርሽ ቀይር። ሃሌሉያ፣ አሜን። ነገ ጠዋት ስታየው ያ እንደዛ ኃይለኛ የሆነው ፊት ላይ እንደ ቄጠማ ይሆናል። ለምን መተህ ነው የመጣው? አሁን ሰውየው ብቻውን ነው። ክብር ለእግዚአብሔር። ሴትዮዋ ብቻዋን ናት። በፊት ኃይለኛ የሆነብህ እኮ የሆነ በአንድ ነገር ስላለ ነው። ጸልይ፣ ኃያል ሰው ነህ አንተ። ክብር ለእግዚአብሔር ይሁን። ስለዚህ በረከቶቻችን ከኃያላን ተርታ ስንሰለፍ በረከቶቻችን ራሱ ምንድን ናቸው? ኃያል ናቸው። በሉስ ኃያል ናቸው። ሰልፍን አስተካክል ብራዘር፣ ሰልፍን አስተካክል። ማንም የጎትትህ ሰው መሆን የለብህም። ማንም የጎትትህ ሰው መሆን የለብሽ። አንድ ሰፈር ልውሰዳችሁ። የመጽሐፍ ቅዱስ ታሪክ በደንብ ስሙ። ጸሎታችሁን ትቃኙበታላችሁ። በእውነት ተራ ጸሎት እንዳትጸልዩ። እንደ ኃያል ሰው በስልጣን ተናገሩ። አሜን። ዳዊት በሸሸ ጊዜ፣ ፈርቶ በሸሸ ጊዜ ወደ ዳዊት የመጡ ሰዎች ሁሉ ዕዳ ያለባቸው፣ ችግር ያለባቸው፣ በቃ ኑሯቸው ሁሉ የተመሰቃቀለ ድሃዎች ነበሩ። ግብር መክፈል ያልቻሉ፣ ኑሮ የመረራቸው ሁሉ ወደ ዳዊት ወደ ነበረበት ወደ አዶላም ዋሻ ገቡ። ዳዊት ላይ ደግሞ ዘይት አለ። ሃሌሉያ። ዳዊት ላይ ቅባት አለ። ሃሌሉያ። ከቅባቱ የተነሳ ዳዊት ኃያል ነው። ግን የጊዜ ሁኔታ ስላለ አልተመቻቸም። ሃሌሉያ፣ አሜን። አንድ ቀን ግን ጊዜ ሲመጣ እነዛ ብድር ያለባቸው፣ መብላት ያልቻሉ፣ ቤተሰቦቻቸው ማኖር ያልቻሉ፣ ልጆቻቸው መቀለብ ያልቻሉ ሰዎች ሲገለጡ ዕዳ ያለባቸው ተብሎ አይደለም የተገለጡት። ችግርተኞች ሆነው አይደለም የተገለጡት። ኃያላን ሆነው ተገለጡ። መገለጤ በኃያል ነው። በሉስ
ከኃያላን ጋር ምርኮ እካፈላለሁ ስትል የመጀመሪያው ነገር ለመስዋዕትነት የተዘጋጀ ህይወት ይኖረን። ለምን የተዘጋጀ ህይወት? የመጀመሪያው ነገር። ሁለተኛ ኃያል ሆነ መነሳት። ምን ሆነ መነሳት? ኃያል ሆነ የምትነሳው በምንድን ነው? ስፖርት በመስራት አይደለም። ስፖርት ለስጋዊ ነገር ሊጠቅም ይችላል፣ እንቅስቃሴ ማድረግ ያ አይደለም። ኃያል ሆነ የምትነሳው በእግዚአብሔር ቃል፣ በጸሎት፣ በጾም ጌታን በማገልገል እግዚአብሔር በሚሰጥ ነገር ታማኝ በመሆን ኃያል ሆነ መነሳት ትችላለህ። አስተውላችኋል? አንድ ጊዜ መሳፍንት ውስጥ በጣም የገረመኝ ቃል ነው። አንድ አመፀኛ ሰው ተያዘ። መሳፍንት 8 ስታነቡ አንድን ሕፃን ልጅ ይሄን ጠላት ግደል ብለው ሰይፍ ሰጡት። የተያዘው ኃያል ሰው ነው። ልጁ ደግሞ መግደል አልቻለም። ሰይፉን ይወረውራል፣ ግን ሰውየውን አይቆርጠውም። ከዛ ሰይፉን ለማን ሰጡት? ለጌዲዮን ሰጡት። ምን ብለው ሰጡት? ለጌዲዮን ሲሰጡት እንዲህ አሉ፣ ስልማና የሰው ኃይሉ እንደ ሰውነቱ ነውና አንተ ተነስተህ ውደቅበት አሉ። ጌዲዮንም ተነስቶ ዛብሎንና ስልማናን ገደለ ይላል። ጠላት ራሱ እኮ ነው ያለው። ጠላት ራሱ ለሆነ ልጅ ሰይፍ ተሰጥቶ መቁረጥ አልቻለም። ኧረ እባክህ አታሰቃየን፣ አንተው ራስህ ምን አድርገን ግደለን። ምክንያቱም የዚህ ልጅ ሰውነት ምንድን ነው? ደካማ ነው፣ ትንሽ ነው፣ ኃያል አይደለም። አንተ ግን ውደቅብን አሉት ጠላት። ጌዲዮን ተነሳ፣ ሰይፉን ተቀበለ፣ በአንድ ጊዜ ገደላቸው ይላል። አያችሁ? ጠላታችሁን ለመምታት ሌላው ጠላት ባለበት ቦታ ላይ ያለው ደካማ ነገር ሳይሆን ምን ነገር ነው? ኃያል ነገር ነው። ሶስተኛ እና እየደመደምኩ የመጣሁት ለዛሬ ሶስተኛው የጠላት የተሰለፈበት ኃያላን ያሉበት ቦታ ያለው ምርኮ ኃያል ነው የሚል ነው። ሁለተኛ ዜና ላይ ምዕራፍ 20 ሄዳችሁ ስታነቡ ኢዮሳፍጥና ሰራዊቱ ወደ ጦር ሜዳ ወጡ ይላል። እግዚአብሔር የሰልፍ ማስተካከል አደረገ። ጌታ የተባረከ ይሁን። ምን አለ? በጦር ሜዳ ሁሌ የሚወጣው ምንድን ነው? በሀገራችን አሁን ጦርነት፣ የውጭ ጦርነት የለብንም አይደል? እኛ የለብንም የውስጥ ጦርነት ነው። እኛ እግዚአብሔር በቅርብ ጊዜ የውስጡንም ያቆማል። አሜን። ቀኝ እጃችሁን አንሱ። ለምንድን ነው ወደዚህ መጣ? እግዚአብሔር ሆይ በጌታ በኢየሱስ ስም የውጭ ጦርነቶች በሀገር ውስጥ ያለውን የወንድማማች ጦርነትን ጸጥ አድርግልን። ሰላም በወንድሞቻችን መካከል ይሁን። በሰሜኑ አቅጣጫ የወለው ሰላም ይሁን። አንተ ጣልቃ ግባ በኢየሱስ ስም። እና ሰልፍ ላይ ሲወጣ ጦር ሜዳ መዘምራን ይሄዳሉ እንዴ? አይደለም። በሂስትሪ የለም። እግዚአብሔር ምን አለ? በዚህ ጦርነት ውስጥ መዘምራኑን ከፊት አድርጎና አዘምሩና ጦር ሜዳ ይግባዋል። በጣም ፈታኝ ነገር ነው። በደንብ ስሙኝ። ዋናው መሪ እሺ ያለና መዘምራንን አሰለፈ ይላል። ከዛ ምን ብለው ዘመሩ? ቸር ነውና ምሕረቱ ለዘላለም ነውና ማንን አመስግኑ? እግዚአብሔርን አመስግኑ የሚል መዝሙር እየዘመሩ ጦር ሜዳ ሲደርሱ እየገቡ እያለ ሃሌሉያ ከሞን አሜን ብለዋል። ልክ ቦታው ላይ ሲደርሱ ጦርነቱ አልቋል። በመዝሙር ብቻ አለቀ። በምስጋና ብቻ አለቀ። ምንም ሳይዋጉ
ወታደሮች እኮ አሉ ከኋላ ሰይፍ ይዘው ወደ ሰገባቸው ከተቱ። እግዚአብሔር ምን አለ? ምርኮ ሰብስበው አለ። ምክንያቱም የሶስት ሀገር ኃያላን በፈረሶች በግመል የተጫነ ብዙ መብልና ሀብት ነበረ። እግዚአብሔር ተአምር ሲሰራ ጦርነቱ ሲጠናቀቅ ለጦርነት የሄዱ ሰዎች ምርኮ መሰብሰብ ጀመሩ። ሃሌሉያ! በኃያላን ዘንድ ምን አይነት ምርኮ ነው ያለው? ኃያል ምርኮ። በኃያላን ዘንድ ያለው ምንድን ነው? ስለዚህ እግዚአብሔር አንተን ሊያሰልፍ የፈለገው የት ነው? ኃያላን ጋር በሉሲ። ጌታ የተባረከ ይሁን። ይሄን አንብቤ ላቁም። እስቲ አንድ ሰው ያንብልኝ። መኃልየ ሰሎሞን ምዕራፍ 3 ላይ ስለ ቤታችሁ በዚህ ቃል ተጋደሉ። ስለ እቅዳችሁን ይዛችሁ የሰሎሞን አልጋ የሚል አለ። የሰሎሞን አልጋ የሚል በ60 ኃያላን ይጠበቃል። መጽሐፍ ቅዱስ መያዛችሁ ይጠቅሙ ማናገኝ እነሆ የሰሎሞን አልጋ ናት። ከእስራኤል ኃያላን 60 ኃያላን በዙሪያው ናቸው። እንደገና አስተካክለን ብለን እሱን ብቻ ቁጥር ስንት ነው? 7 ሺህ። እነሆ የሰሎሞን አልጋ ናት። ከእስራኤል ኃያላን 60 ኃያላን በዙሪያው ናቸው። የእናንተ አልጋ በስንት ነው የሚጠበቀው? አልጋችሁ ስንት ጠባቂ ያለው? ቀጥታ አልጋችሁ ጋር ሄዳችሁ አይደል? ተመለሱ። የኔ አልጋ ይላል አንዳንዱ በልብ ጠባቂ ያስፈልጋል። ሰሎሞን ንጉሥ ነው። ኃያል ሰው ነው። በልብ ስሙ። መኝታው ራሱ የሚጠበቀው በኃያላን ነው። በስንት ኃያላን ይላል? ከሞን ተናገሩ፣ ቁጥሩን ተናገሩ። 60 አልጋው ጋር ምን ቢኖርበት ነው? አልጋው ጋር ምን ቢኖርበት ነው? አያችሁ፣ ወደ ኃያላን ክልል ስንገባ ምንጠበቀው በኃያላን ይሆናል። ራማት ያስኬድ ነገር ይለወጣል እያልኩ ነው። አንተ ሰው ነገር ይለወጣል እያልኩ ነው። ነገር ይለወጣል። ማራባዲ ያላቆስ ኃያላን መስመር ስትገባ ጥበቃ ራሱ በማን ይሆናል? ማለት የዘመኑ አገልጋይ እንደኔ የሚያገለግሉ ሰዎች ነው። እንደዚህ እንትን ፑሻፕ በሳሙ ብረት በሚስቡ ሰዎች በእነሱ ትጠበቃለህ እያልኩ አይደለም። ኃያል በሆኑ መላእክት ትጠበቃለህ። ሰው አይኖር ዙሪያ እያልኩ አይደለም። ግን ፈሪ አትሁን። ብዙ አገልጋዮች ፈሪ ናቸው። ገደፍ የሆኑ ሰዎች ዙሪያቸው ላይ ያደረጉና ፌበን ሄዳ ከእግዚአብሔር ሰስት እዛ ኋላ ላይ ታገኟታለች። ፌበን ከዚህ ወንበር ላይ የት እንደዚህ እያልኩ አይደለም። እንደዚህ እንዳታስቡ። ልክ አይደለም። ይሄ ልክ አይደለም። በክርስትና ውስጥ ልክ አይደለም። ይሄ መንገድ ልክ አይደለም። ቆሻሻ ነው። ሰው ሊኖር ይችላል። እኔ ሲሄድ አንዳንድ ጊዜ 3-4 ዲያቆናት ምን ይዤ ሄድና አገልጋዮች ቆሜ እናገራለሁ። እነዚህ የቤተክርስቲያን አገልጋዮች ናቸው፣ ጋርዶቼ ግን አይታዩም፣ መልአክ ናቸው ማለት ሃሌሉያ። የኔ ጠባቂዎች የእግዚአብሔር መልአክ እንጂ ሰዎች አይደሉም።
ቴክ ኬር። አንዳንድ ሰው ሲጸልይ እኮ ይሄኔ እግዚአብሔር ሆይ ትልቅ ሰው አድርገኝና እንደነንትና በጋርድ ልንቀሳቀስ ይላል እኮ። ይሄን ጸሎት ከላያችሁ ላይ መጣው። አሜን። ጌታ ይባርክ። ስለዚህ አልጋህ በስንት ነው የሚጠበቀው? በ60። ያ የሰለሞን ነው ያንቺ ያላልኩ። መቼ ኃያላ መስመር ስትገባ መስዋዕትነት የሚከፈል ህይወት ውስጥ ሲኖር በኃያላን ላይ በሚወርድ የኃያል በረከት አንተ ጋር ሲኖር የሚጠብቅህ ደካማ አይደለም። የሚጠብቅሽ ደካማ አይደለም። የሚጠብቅህ ምንድን ነው? ኃያል ነው። በኢየሱስ ህይወት የምናየው ይሄንን። ኢየሱስ ሰዎችን ለማዳን ወደዚህ ምድር መጥቶ ነበር። እዚህ ላይ ላቆ በስጋ ወራቱ መጥቶ ነበር። በስጋ እንደዚህ እኔ እንደምታዩ ኢየሱስ መሬት ላይ በሸበጥ ሄዷል። እኔ እንኳን በቆዳ ጫማ ነው። አንድ ጊዜ ኢየሱስን ሰዎች ችግር ፈጠሩበትና ዙሪያው ያሉት ደቀ መዛሙርቶቹ አንደኛው ጩቤ ሴንቲ ይዞ ነበርና የአንዱን ሰው ጆሮ ምን አደረገው? ከተፈው ነው የሚባለው። ምን አደረገው? ከተፈው። ከዛ ኢየሱስ ክርስቶስ ምን አለ? ሴፍን ወዴት አስገባ ነው? ወደ ሰገባ አስገባ ነውና ሴፍን የሚያነሱ በምን ይጠፋሉ? በሰይፍ ይጠፋሉ። ለመሰላችሁ ደምን ስለሚጠራ ነው አለና የሰውየውን ጆሮ ምን አደረገው ይላል? ቦታው ላይ አስገባ አለ። ይሄ ታምራት ይቀጥላል ባንቺ። አሜን። አይን የምታበቅሉ ሰዎች እግዚአብሔር ያስነሳል። ጆሮ የምትተክሉ ሰዎች እግዚአብሔር ያስነሳል። እግር የምታበቅሉ ሰዎች እግዚአብሔር ያስነሳል። ማንን እንደሚያስነሳ አላውቅም፣ ግን እግዚአብሔር በእናንተ ይጠቀም። የተማርሽ ያልተማርሽ ስለሆንሽ አይደለም፣ ሴት ወንድ ስለሆንክ አይደለም። እግዚአብሔር ቅባቱን ጠብቅ አረገ። ጌታ ይባል ይሰራል። በታምራት ብቻ ግን እመን። ያን ጊዜ ጌታ ምን አለ? ተው እኔ ቢያስፈልገኝ ስንት ጭፍራ 12 ጭፍራ መልአክ አባቴን አዘው ነበር። ባለፈው ሂሳቡን ሰርተናል አይደል? ስንት ሚሊዮን ነው? ያ ሁሉ መልአክ ይመጣ ነበር ማለት ነው። ዛሬ ማስተው የምትቆምበት ቦታ ወሳኝ ነው። በዚህ ዓመት በቤተ ክርስቲያን እንዲህ ነው የሚሆነው። አሜን ሃሌሉያ። ጌታ የተባረከ ይሁን። እግዚአብሔርን መልካምነት እናያለን። ሁላችንም እንቆምና ቀኝ እጃችንን በአናታችን ላይ እናደርጋለን። ጸልይላችኋለሁ። የእምነት ጸሎት ነው የምጸልየው። እናንተ ቤት ሄዳችሁ ሌላ ነገር አትጸልዩ፣ በቃሉ ጸልዩ። እግዚአብሔር ቃሉን ያከብራል። አናታችሁ ላይ አርጉ። ሃሌሉያ። በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንኩ። አባት ሆይ በሩቅና በቅርብ ላሉ በዚህ ሚዲያ የሚከታተሉ ወንድሞች እግዚአብሔር ሆይ በናዝሬቱ በኢየሱስ ስም ይህ ዓመት ከኃያላን ጋር ምርኮ ጌታ ኢየሱስ እንደተካፈለ ይህ ደግሞ መካፈል መስዋዕትነት የተሞላበት ሕይወትን እንዳፈሰሰ እስከ መድቀቅ ድረስ በወገኖቹ መድቀቅ ድረስ ደርሶበታል። ነገር ግን ዘሩን አይቷል፣ እኛን አይቷል። ዛሬም እግዚአብሔር ሆይ ከኃያላን ጋር ምርኮ ለመካፈል የመስዋዕትነት ሕይወት እጅግ አስፈላጊ እንደሆነ እግዚአብሔር ሆይ ኃያል ሆነን መነሳት እንዳለብን እንደገና ደግሞ የኃያላን ሰፈር ላይ የሚገኘው በረከት ኃያል ሆኖ እንዲወርድብን የኃያልነት ብቃት እንዲኖረን እግዚአብሔር ሆይ እንደተነገረን በዚሁ ሕይወታችን ኑሯችን ይቃኝ ዘንድ ትዳራችን አገልግሎታችን ያንተ ቤተ ክርስቲያን ትቃኝ ዘንድ በኢየሱስ ስም ጸልያለሁ።
በልጅ በኢየሱስ ክርስቶስ የነበረ ሐሳብ በእኛ ዘንድ ይኖር፣ በቤት ላይ ይኖር፣ በምድሪቱ ላይ ይኖር፣ በከተማችን ላይ ይኖር። እግዚአብሔር ሆይ ከተማችንን ሰላም አድርግ። ቀኝ እጃችሁን ደግሞ አንሱ። ለከተማችን ጸልያለን። ቀኝ እጅና አንሱ። እግዚአብሔር ሆይ አርብ የሚገቡ ሰዎች አሉ ወደ አዲስ አበባ። በዓል አለ በአዲስ አበባ። እግዚአብሔር ሆይ ቅዳሜ በዓል ይደረጋል። እሁድ ደግሞ በቢሾፍቱ በዓል ይደረጋል። በምድራችን በከተማችን ክፉ ነገር እንዳይሆን አንተ ነገሩን ተቆጣጠር። ከቤተ ክርስቲያን ጸሎት አደርጋለሁ። ክፉ ነገር እንዳይሆን ተቆጣጠር። የጠላት እንቅስቃሴ በኢየሱስ ስም የታሰረ ይሁን፣ የታሰረ ይሁን። ሰላምን የሚያደፈርስ መንፈስ የተያዘ ይሁን። መንፈሱ ይመታ። እግዚአብሔር ሆይ ከተማችንን፣ እግዚአብሔር ሆይ ደግሞ ቢሾፍቱን፣ እግዚአብሔር ሆይ እነሆ እችን አዲስ አበባን ፍንፍኔን ደግሞ ላንተ አሳልፈን እንሰጣለን። የጸጥታ አካላትን እርዳቸው። ነገሮች እነሆ ከቁጥጥር ውጭ አይውጡ። ነገሮች ሁሉ በቁጥጥር ስር ይሁኑ። ከቤተ ክርስቲያን ጸለይን በጌታ በኢየሱስ ስም አሜን። ለእግዚአብሔር ጭብጨባችሁ ስጡ።